ሰምቷል። እኔ እኮ ከወር በፊት እኮ ነው የኔ ሰው ወይ ጆከር። እኔ ማርያምን በጣም የማይመች ቦታ ሆኜ እኮ ነው። እሺ ስንት ጊዜ ከጠፋ የሰውዬ? አረ ማርያምን እኔ በቀደም ነው በቃ ከሳሪ ጋር ተስፍሽ እኮ ጠፋ። በጤናው ነው ወይ ምናምን አለችኝ ሳሪ። ቆይ አረ ልደውልለት እኔም ጠፋ አልኩኝ። ስደውል ስልክ አይነሳም። በቃ እኔም ሳሪም ይሄንን ፓርት ብቻ ነው የምናውቀው። ግን ሁሉንም ነገር ተጣርቶ ያለበት ሁኔታ ተጣርቶ ምናምን ጥፋት ካለበት ማንም ጥፋት ካለበት እኔም ላጥፋ ሳሪም ታጥፋ ተስፍሽ ሙሪት የሚያጥፋ ችግር የለም። ጥፋት ካለ በሳይሆን ድብና አድርጎ ገንዘብን ለቃቅሞ በልቶ አይደለም ተይው። እነዚህ ሚዲያ ላይ ያለውን ህዝብ ቀርቶ ሚስቱ ሚዲያ ላይ ወድቃ እኔ ሚስቱን እኮ አሁን አመጣታለሁ እያሉ። እሺ ጆካ እኔ ወደ ሱቅ ልግባና ሱቅ ሆኜ ልምጣ ገዝ። ነገራችን ላይ ዛሬ የመጣሁበት ተስፍሽ አራርጌውንና እንዲሁም ሌላን በተመለከተ ነው የመጣሁት። በነገራችን ላይ ተስፍሽ አራርጌው እንግዲህ በሰሞን ብር በልቷል ምናምን እያሉ ሚዲያውን ቀውጥ እያደረጉት ነው። አላቅም እውነት ይሁን ውሸት ይሁን እኔ የማውቀው ጉዳይ የለኝም ማለት ነው። ሆኖም ሳለ ግን በነገራችን ላይ ይሄ ብር እሺ ተስፍሽ አራርጌው አልበለውኝም አላየው ምናምን ነገር አለ። ግን እኔ በጣም የገረመኝ እስካሁን ድረስ የሌላ ብር ነው የሚወዛገብብኝ። እኔ ይቅርታ አድርጉልኝና የሌላ ብር የት እንደደረሰ ማን እንዳበለው ምን እንደሆነ እኔ እስካሁን ድረስ እየተወዛገብኩኝ ነው ማለት ነው። ማንም ለዚህ መልስ አልሰጠም። ደግሞ ጥያቄ ሲጠየቁ ደግሞ በአግባቡ መመለስ አይችሉም። ሁሉም ሌባ ሁላ ናቸው ማለት ነው። እውነቴን ነው የምላችሁ። ምክንያቱም አብዛኛው እንደምታውቁት ብር የምንበላው እኛ የመዳም ቅመሞች ነን። ለዚህ ይሄን ሆኖ ስንባል ስናዋጣ ምን ስንል በቃ አብዛኛውን የኛ ነው እና ቤተሰቡን ደግሞ አጃይብ የሚያስብል እንግዲህ ተስፍሽ አራርጌው ጋር እኔ በጣም ነው የደነገጥኩት እውነት ለመናገር ማለት ነው። እንደዛ ፎቶ ተለጥፎ እኔ አላመንኩኝም ነበር። ምክንያቱም ስለ ህይወት ታሪኩ ስለ ስራው ስለተለያዩ ነገር ሲወራ ስለሰማ እኔ እንደዚህ ያደርጋል ብዬ አላመንኩኝም ነበር ማለት ነው። ነገር ግን ለዚህ ለአስከሬን ምናምን ተብሎ ሲባል እኔ በጣም ነው የደነገጥኩት። ግን እሱ ሳይሆን እኔ ካሁን በፊት የሰማሁት ብዙ ስንት ሺህ ነው ምናምን ሰው ባለበት የመዳም ቅመሞች የሚቀበላቸው ካጣ እኔ ራሱ ዘብር ላዋጣ ነበር ብር የሌለኝ ሆኖ ነው እንጂ ከዚህ ተውኩት። እሱም ስንት ነው 100 ብር ነበር እኔ ላዋጣ ነበር የሳውዲ 100 ብር ማለት ነው። እስከ ስንት ታዋጣላችሁ ሲባል እስከ 500 እስከ 5000 ነው ምናምን እስከ 500 እንደዛ ምናምን ነው ሲል ነበረ። እና የመዳም ቅመሞች ተቀባይ ለሌላቸው አዲስ አበባ እነሱ ይቀበሏቸውና እነዚህ ተስፍሽ እና ድርጅቱ ይቀበሉና ከዛ ካሳረፏቸው ምናምን በኋላ ወዳሉበት ሀገር ይሸኟቸዋል ምናምን ሲባል ሰምቼ እና እንደዚህ ሌላ ብራችሁን ወንድ ከሚበለው የተለያየ ወንድ ከሚበለው እንደዚህ ብታደርጉ ሲባል ላይ ብሌ ማለት ነው። እኔ ራሱ እውነት ለመናገር ደስ ብሎኝ ነበር እንደዛ ሲሉ ማለት ነው። ማለት ታማኝ ሆነው የሚያደርሱ እንደዚህኛን የሚቀበሉ ከሆነ ለምን እኛ የክፍለ ሀገር ልጆች ሰው የለንም። ሰው ከሌለን ደግሞ እኛ ወይ ወንድ ጋር መቀመጥ ምን አንፈልግም። ገባችሁ? ስለዚህ እንደዚህ ጥሩ አማራጭ ነው ምናምን ብዬ እኔ ራሱ ብር ልሰጥ ነበር። ግን ብር የለኝም ነበር በወቅቱ ያኔ ማለት ነው። እዛ ፎሎ ሁሉ ምናምን አድርጌው በዛ ራስቸው ቀረዋልና እሱ ደግሞ ጠፍቷል ምናምን ነገር ተብሎ በቀደም ለታ ስለ ፕራይቬቱ ስለምን ዝርግፍ አደረገው እላችኋለሁ። ጆከር በነገራችን ላይ እንደዚህ ሚዲያ ሲጠርበት እንደዚህ ምናምን አይወድም። ይፈጣሪ ሆይ ትግስቱን ስጠኝ። እኔ ግን አንዳንዴ ያስገርመኛል ማርያምን ያው አማራን ስለሚወድ ምናምን ደስ ይለኛል። ከዛ ባሻገር ግን እና ደግሞ ለመዳም ቅመሞች እሱ ራሱ ይቆማል። ያኔ ለአንዳንድ ነገሮች ከጎናችን ነው ለመዳም ቅመሞች ማለት ነው። ከሀቢባ ቀጥሎ ሀቢባ ያው ትልቁን ሚና እንደምትጫወተው ሁላችንም እናውቃለን ማለት ነው። ስለዚህ እና ምን ልላችሁ ፈልጌ ነው ይሄ ሰው ብር በልቷል እያሉ በጣም ሚሊዮን ጭንቅንቅ አድርገውታል። ስለዚህ እኛ ደግሞ ለምን ይቅርብን ብለን እኛም እናማለን። ምንድነው እኛ እስከ መዳም ኩሽና ሆነን ምን ነው ስራ እየሰራን ድርጅታችንም እያንካካን በይዘው ይሰራለን። እና ያው አጀንዳ ስለምታመጡ ግን በዚሁ አጋጣሚ እናመሰግናለን። ምክንያቱም ያው እኛም ሰሃን እያጠብን እንሰማቸዋለን። ያው እኛ ባይዘው ከሳውዲ ነን። ሳውዲዎች ያው ሻጥሮች ነን፣ ጎበዞች ነን። ለምንም ቦታ አንሰጥም፣ ማንም ጋር አንፈልግም። ሪሌሽንሺፕ ቶፕ ነን። የሳውዲ ሴቶች ቶፕ ነን። ማንንም አንፈልግም፣ ወንድም አንፈልግም፣ ምንም አንፈልግም። ጎበዞች ነን። ከስራችን ውጭ ምንም ነገር አንፈልግምና ያው ዱባዩም አጀንዳ ያመጡልናል። ስለዚህ እኛ ደግሞ በአጀንዳው ሀሳብ እንሰጥበታለን። አዎ እና የሳውዲ ሴቶች ቶፕ ነን ተብለናል። ስለዚህ እናመሰግናለን በዚሁ አጋጣሚ እና ያለው ነገር ይሄ ነው። ስለዚህ ስለ ተስፍሽ አራርጌው የምታውቁት ካላችሁ መላበሉን። ከዛ ባሻገር ደግሞ ብር እየዘረፋችሁ ምናምን የመዳም ቅመሞችን የምታሰቃዩ ሰዎች እንደው ልቦና ይስጣችሁ። በጣም ነው የምናዝነው። በጣም ታሳዝናላችሁ። እና ያለው ነገር ይሄ ነው። ብዙ አላወራባችሁም። በይዘው
ሰብስክራይብ ግን እያደረጋችሁ አይደለም እንዴ? ተው ሰብስክራይብ አድርጉኝ። እኔማ እንደው በጣም ተሳዝኑኛላችሁ ማርያምንም የኔ ቻናል ለምን እንደማታዩት እና ይሄ ነው እላችኋለሁ። በተረፈ እናመሰግናለን ውዶች ማሮች። ሰላም ነው አለው እና የምልላችሁ ፈልጌ ነው። ከባድ ነው የምንሰማው ነገር ሁሉ በጣም ያሳዝናል። እውነት ለመናገር እኔ ራሱ በጣም ነበር የደነገጥኩት ሳየው። ለማንኛውም ስራችሁ ያውጣችሁ፣ እኛ የሚመለከተንም እንደፈለጋችሁ ሁኑ፣ ሁኑበት፣ ተዋሁኑበት። ሰላማችሁ የብዛት ቀንሻለሁ። በነገራችን ላይ ቤታችን ልያዝ ግን እሰማለሁ